ወያኔ ፋኖና ሻዕቢያ አንድ ዓላማ ይዘው ኢትዮጵያን ለማተራመስና ህዝቡን ወደ ማለቂያ ወደሌለው ግጭት መጎተት ዓላማችን ብለው የያዙት ጉዳይ ነው። ለሰላምና ለልማት መደናቀፍ የበኩላቸውን አስተዋጽኦ በመወጣት በህዝብ ላይ ፍርሃትን፣ መከፋፈልንና አለመረጋጋትን በማስፋፋት ላይ ይገኛሉ። ድርጊታቸው ሀገራዊ አንድነትን ለማዳከም፣ እድገትን ለማደናቀፍና ያለ መተማመን መንፈስን በህዝብ ውስጥ ለመፍጠር ያለመ ሲሆን ነገር ግን የኢትዮጵያ ህዝብና መንግስት በግልጽ ተናግሯል። እነዚህን አጥፊ አጀንዳዎች ውድቅ በማድረግ ሰላምን፣ ሉዓላዊነትንና የሀገሪቱን የወደፊት ዕጣ ፈንታ በመጠበቅ ላይ ይገኛል። አልሳካ ያላቸው የማተራመስ አጀንዳ ለማሳካት ያለ የሌለ አቅማቸውን እየተጠቀሙ ይገኛሉ።